ሜሮን እና እርግብ ተገናኙ። እርግብ እንግዲህ ሜሮን ጋር የነበረውን ቪዲዮ እንዳለ ሰብስባ ለፖሊስ ሰጥታለች ማለት ነው። እናም ለፖሊስ ሰጥታ ስትመለስ ሜሮን ቁጭ ብላ ታገኛታለች። እርግብ በጣም ፈገግ ብላ በደስታ እየሳቀች ሜሮን ጋር ሄዳ ትቀመጣለች። እንዴ ቆይ ምን ሆንሽ ነው እንደዚህ የምታይኝ? ብላ ሜሮን እርግብን ትጠይቃታለች። እንዴ ባይሽስ ብላ እርግብም ለሜሮን ትመልስላታለች። ምን እንደ ቡዳ ትክ ብለሽ ታይኛለሽ? ብላ ሜሮን ለእርግብ ትላታለች። ቆይ ግን ለመሆኑ እስካሁን የት ነበርሽ? ብላ ሜሮን እርግብን ትጠይቃታለች። እርግብም ፖሊሶቹ ጋር ነበርኩኝ ብላ ትላታለች። ሜሮን ምን ታደርጊያለሽ ፖሊሶቹ ጋር? ብላ እርግብን ትጠይቃታለች። እርግብም እስኪ ገምቺ ብላ ሜሮንን ትመልስላታለች። እርግብ ከፖሊሶቹ ጋር ምን እያደረግሽ ነው? ብላ አጠገቧ ጠጋ ብላ ሜሮን እርግብን ትጠይቃታለች። እርግብም ሁሉንም ነገር ነገርኳቸው ብላ ለሜሮን ትመልስላታለች። ሜሮንም ሁሉንም ነገር ስትይ ብላ ትደነግጣለች። እርግብም ሁሉንም ነገር ነዋ ብላ አሁንም ደግማ ትመልስላታለች። ሜሮን እርግብ ምንድነው የምታወሪው? ብላ ትጠይቃታለች። ለፖሊሶቹ ስለ ቪዲዮ ነግሬያቸዋለሁ ብላ እርግብም ለሜሮን ትነግራታለች። ሜሮንም በፍጹም እንደዚህማ አታደርጊም ብላ ትመልስላታለች። እርግብም አድርጌዋለሁ ወይዘሮ ሜላት ብላ ትላታለች። ሜሮን ይህን ጊዜ ምን ብላ ትመልስላታለች። ቪዲዮ የት እንዳለ ነግሬያቸዋለሁ ብላ እርግብም ለሜሮን ታረዳታለች። ሜሮንም በጣም ደነገጠችና ሳምንሽ ከዳሽ ማለት ነው ብላ ለእርግብ ትመልስላታለች። እርግብም ክህደትንማ ያስተማርሽኝ አንቺ እኮ ነሽ ብላ እርግብም ለሜሮን ትመልስላታለች። ሜሮንም ይህን ጊዜ ወይኔ ሜሮን ብላ ዘላ አንገቷን ታንቃታለች እርግብን። እርግብ ይሄንን አድርገሽው ከሆነ እገልሻለሁ ብላ ሜሮን የእርግብን አንገት ታንቃት ትነግራታለች። እርግብም ይሄን ጊዜ ፖሊሶቹ ሳይመጡ ብትለቂኝ ይሻልሻል እያለች እርግብ ሜሮንን ትለምናታለች። ሜሮን እራስሽ ላይ ሌላ ጣጣ እያመጣሽ ነው ብላ እርግብም ለሜሮንን ትለምናታለች። ሜሮን ግን አንገቷን ቶሎ ልትለቃት አልቻለችም ነበር እና በጣም ነበር የተናደደችውና የደናገጠችው። ወይኔ አንቺ ግን መቼ ነው ለእምነት የምትበቂው? እያለች ሜሮን በጣም በእርግብ ተናዳበታለች። እና አንቺ ራስሽ ነሽ ለእምነት የማትበቂው ብላ እርግብም ሜሮንን ትመልስላታለች። እርግብ ማን እንደሆን ረስተሽው ነው ብላ ሜሮን ለእርግብ ትመልስላታለች። ሜሮንም እኔ እኮ ነኝ እቤቴ አስደብቄ ከአክስትሽ ግድያ ያተረፍኩሽ ብላ ለእርግብ ትላታለች። እርግብም እሱም ብዬ እኮ ነው እስከ ዛሬ ድረስ ልከላከልልሽ የሞከርኩት ብላ ትላታለች። ሜሮንም እና ካዲያ አሁን ምን ተገኘ ብላ ትመልስላታለች። ከዚህ በላይ ንጹሕ ሰው እዚህ መቆየት የለበትም ብላ ትላታለች። ንጹሕ የምትያት ሜላት ተብዬዋን ነው ብላ ሜሮንም ለእርግብ ትጠይቃታለች። እርግብም አዎ እሷ ንጹሕ ሴት ናች ብላ ትመልስላታለች። ሜሮንም ኧረ እባክሽ አውቀሽ ሞተሻል ብላ ትላታለች። እርግብም በሷ ፋንታ እርግብና ሜሮን እዚሁ ይበሰብሳሉ ብላ እርግብ ለሜሮን ትላታለች። ሜሮንም ወይኔ ሜሮን ቆይ እንዴት ነው ግን ይሄን ያህል ያመንኩሽ ብላ ለእርግብ ትጠይቃታለች። ከዚህ በኋላ የኔና ያንቺ ጉዳይ ያለቀለት ነው። የሚፈረድብንን አምነን መቀበል ብቻ ነው ብላ ለሜሮን ትላታለች። ሜሮንም እርግብ ተጫወትሽብኝ፣ ቀንሽን ጠብቂ መቼም ቢሆን አንላቀቅም በማለት ለእርግብ ትመልስላታለች። እንደምገላትና እንደምትአጠቃት እያስፈራራቻት ይገኛል ሜሮን ማለት ነው። እና ይሄንን ብላ ከተነሳችበት ወደ መቀመጫዋ ትስተካከልና ሁለቱም ተስተካክለው ይቀመጣሉ ማለት ነው። እንግዲህ እርግብ ስታምናት ክዳታለች። እርግብ አሁን ላይ ሜሮንን ከእስር ቤት ልታወጣት ተቃርባለች ማለት ነው። ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝዝት ይበልልኝ።
ለዚህ ቻናል አዲስ የሆናችሁ ቪዲዮዬ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ ሆኖ ይቀላቀሉ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ ኖላዊ ድራማ በሚለው እንግዲህ ክፍል 109 መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ እያልኩኝ የዛሬውን ቪዲዮ እቀጥላለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንድታዩልኝ፣ ላይክ ደግሞ ሰብስክራይብ ደግሞ እንዳትረሱ። ዝም ብላችሁ አትለፉ ማለት ነው። አይከፈልበትም። በጎነት ለራስ ነው፣ ደግነት ለራስ ነው። እና እንግዲህ ሜሮን እና እርግብ ያው ተፋጠው እዛው ክላሳቸው ቁጭ ብለዋል ማለት ነው። ፖሊሶቹ ቁጭ ብለው ያገኙትን ቪዲዮ እያዩ በኮምፒውተር እያዩ ይገኛሉ ማለት ነው። እናም እንግዲህ ቪዲዮ የሚያመለክተው ከዚህ በፊት የምላሴን ሊገለው የነበረ ልጅ እንደሆነ እነሱም አውቀውበትና ደርሰውበታል ማለት ነው። ይህንን ሰውዬ አወቅሽው እያለ ወንድየው ፖሊስ ሴቷን እየጠየቃት ነው። እኔ እንጃ፣ እስኪ ቀረብ አድርገውና ቪዲዮውን ልብ ብዬ ልየው እያለች ትለዋለች። ያንን ቪዲዮ አቅርቦ ያሳያታል። ግን ፊቱ አዲስ አልሆነብኝም ብላ ትለዋለች። ከወይዘሮ ሜላት ፎቶ ካሳየችን ውስጥ ከአንደኛው እሱ ነበረ ብሎ ይላታል። ሴቷም አስታወስኩት ብላ ትለዋለች። የወይዘሮ ሜላትን ልጅ ሊገለው የነበረ ልጅ ነው አይደለ ብላ ትመልስለታለች። እሱም አዎ እርግጠኛ ነኝ እሱ እራሱ ነው በማለት ይመልስላታል። ቆይ ይሄ ነገር ግን ወዴት እየሄደ ነው ብላ ትጠይቀዋለች። ፖሊሱም ማለት ብሎ ይመልስላታል። ይሄ ሰውዬ የወይዘሮ ሜላትን ልጅ ሊገለው ከሆነና ወይዘሮ ባይሽን እሱ ከገደላት የሆነ ሰው ከጀርባቸው አለ ማለት ነው ብላ ትለዋለች። እሱ ወንዱም በትክክል የወይዘሮ ሜላትን በባዩሽ ስም እያጠቁ ይመስለኛል እያለ ይላታል። ሴቷም ቆይ ግን ይሄ ነገር እንዴት ነው ብላ ግራ ትጋባለች። ይሄ ሁሉ ለዚህ ሁሉ ጥያቄ ያለው ከወይዘሮ ባዩሽ ነው ብሎ እሱም ይላታል። እስኪ ቪዲዮውን በድጋሜ ደግመን እንየው ብላ ትጠይቀዋለች። ሜሮን የምትባለው ልጅ እንዴት በዚህን ሰዓት እዚህ ልትገኝ ቻለች ብሎ ይላታል። ስለዚህ የወይዘሮ ባዩሽ ግድያ ላይ እጇ አለበት ማለት ነው ብላ ትለዋለች። ወንዱም አይ እንደዛ እንኳን አይመስለኝም ብሎ ይመልስላታል። ሴቷም እንዴት ብላ ትለዋለች። ቪዲዮ ላይ ምስሏ ባይታይም ወይኔ ገደላት የሚለው ድምጿ ይሰማል በማለት ይነግራታል። ስለዚህ እሷ ስለ ግድያው ምንም አይነት መረጃ እንደሌላትና እንደደነገጠች ቪዲዮ ላይ መረዳት ይቻላል በማለት ይነግራታል። ምናልባት ሆን ብላ ልታታልለን እየሞከረች እንደሆነስ በማለት ሴቷም ትጠራጠራለች። ወንዱም አይ እንደዛ እንኳን አይመስለኝም፣ ቪዲዮ ላይ አውቃ የቀረጸችው ቢሆን ኖሮ የገደለውን ፊት አታሳይም ነበር በማለት ወንዱም ለሜሮን ይከራከርላታል። ሴቷም ግን እኮ እራሷ ነች ወይዘሮ ባዩሽን እንገናኝ ብላ ለገዳይ አሳልፋ የሰጠቻት እያለች ሴቷም ትላለች። ሲመስለኝ ግን እኛ ያልደረስንበት የሆነ ነገር እንዳለ ይሰማኛል በማለት ወንዱም ይነግራታል። እሱን ደግሞ ወይዘሮ ሜሮንን እና እርግብን ስናናግራቸው ነው ይሄንን ልናገኘው የምንችለው እያለ ለሴቷ ይላታል። ለማንኛውም ወይዘሮ ሜላትን ልጥራት በማለት እሷም ተነስታ ልትጠራት ትሄዳለች። እሱም እሺ ጥሩ እሷን አንጫትና ሌሎቹን ደግሞ ቀስ ብለን እንጠይቃለን በማለት ይላታል። እናም እንግዲህ ሜሮን
ሜሮን ላይ ግድያው የባዩሽ ግድያ የለበትም እያለ ወንዱ ፖሊስ እየተከራከረ ነው። ሴቷ ደግሞ እና ካዲያ ማን ገደላት? እሷ በጠራቻት ምክንያት ነው የሞተችው እያለች ትገኛለች ማለት ነው። እና ሜሮንን እንግዲህ ሊጠሯት ሜላትን ልትጠራት ሄዳለች ማለት ነው። ተምቹ እና እሲር ደግሞ እዚች ጋር ቁጭ ብለው ተምቹ መቼም ለእሲር ተጨንቆ መሞቱ ነው። አሁንም ጭንቀቱ እንደቀጠለ ነው ማለት ነው። ስለ ሀኒ ነው እዚህ ጋር ቁጭ ብለው የሚያወሩት። ባለፈው ሀና ሸኘኝ እያለችህ ዝም ብላ አይደለም አደለ ብሎ ተምቹ እሲርን ይጠይቀዋል። እሲርም ማለት ብሎ ለተምቹ ይመልስለታል። የፋየው ሽምግልና ጊዜ ሸኘኝ ምናምን ስትል የሆነ ቦታ ወስዳ ልታቶክህ እንደሆነ ገብቶኛል እያለ ተምቹም እሲርን ይጠይቀዋል። እሲርም እና ብሎ ይመልስለታል። እኔ በራስ ጊዜ ትነግረኛለህ ብዬ ነበር ግን አንተ ትዝም አላለህ በማለት ተምቹም እሲርን ይጠይቀዋል። እሲርም ተው እባክህን ብሎ ይመልስለታል። ግን ምን ነበር ያለችህ ብሎ ተምቹ እሲርን ይጠይቀዋል። እሲርም ስለ ኤላ ነበረ ብሎ ለተምቹ ይነግረዋል። ስለ ኤላ ደግሞ ምን አለችህ ብሎ ይጠይቀዋል። ስለዚህ መምጣቱን ነዋ ብሎ እሲርም ለተምቹ ይመልስለታል። ተምቹም እሺ ከዛስ አንተ ደግሞ በጣም ነው የሚወድሽ ምናምን አልካት አይደለ ብሎ ተምቹም ይመልስለታል። አዎ ነግራህ ነው እንዴ ብሎ እሲርም ለተምቹ ይነግረዋል። እኔ አንተን አላቅህም እንዴ? ቆይ ምን አባ ሆነ ነው እንደዛ ያልካት እያለ ተምቹ በእሲር ይናደድበታል። እና ካዲያ ምን ላድርግ ኤላ እኮ በጣም ነው የሚወዳት ብሎ እሲርም ለተምቹ ይመልስለታል። ተምቹም እና ካዲያ ቢወዳትስ ብሎ ተምቹ በእሲር ይናደድበታል። እንዴ ጆሮ ረሳኸው እንዴ? አንተም እኮ ትወዳታለህ ምን ጀዝባው ነህ ብሎ ተምቹ እሲርን ይሰድበዋል። እሲርም አላቅም እኔ ብወዳትም የኤላ ይለያል። ቆይ ግን እንደዚህ ማፍቀር ይቻላል እንዴ? እያለ እሲርም ለተምቹ ይነግረዋል። ተምቹም ግን የራስህን ስሜት ገለህ ለሰው የምትጥረው ጥሩ ሆኖ አይታየኝም እያለ ተምቹም ለእሲር ይነግረዋል። እሲርም ቆይ ተምቹ ምን እያልከኝ ነው ብሎ ይጠይቀዋል። እኔ እውነቴን ነው አንተ የቱን አክል እንደምትወዳት አውቃለሁ ብሎ ይነግረዋል። እሲርም ግን ኤላን ልብ ብለህ አይተኸዋል ብሎ ተምቹን ይጠይቀዋል። ቆይ ምኑን ብሎ ተምቹም ለእሲር ይመልስለታል። በዚህ አጭር ጊዜ ውስጥ እኮ በጣም ነው የተጎዳው እያለ እሲርም ስለ ኤላ ይነግረዋል። እና ካዲያ አንተ ምን ማድረግ ትችላለህ ብሎ ተምቹም ለእሲር ይመልስለታል። እሲርም እሱማ እኔ ምንም ማድረግ አልችልም፣ ግን ኤላ ሀናን የሚወዳትን አክል እኔ እወዳታለሁ ማለት አልችልም ብሎ እሲርም ለተምቹ ይነግረዋል። ተምቹም ጆሮ ግን ሀናን አንተ የምትወዳት ምን አክል ነው ብሎ ይጠይቀዋል። እንዴ እኔ ምን አክል መሆኑን እንዴት በምን አውቃለሁ ብሎ እሲርም ለተምቹ ይመልስለታል። እና ካዲያ አንተም እሱም ሀናን የወደዳችኋት በአቅማችሁ ልክ ነው ብሎ ተምቹም ለእሲር ይነግረዋል። እንዴ በዚህ መሀል እኮ ሁለታችሁም እየተጎዳችሁ ነው ብሎ ተምቹ እሲርን ይጠይቀዋል። እሲርም ተምቹ ዛሬ ግን ጤነኛ አትመስለኝም እያለ እሲርም ለተምቹ ይመልስለታል። ጀመርህ ደግሞ ሰው እውነቱን ሲነግርህ ያበደ ነው የሚመስልህ በማለት ተምቹም እሲርን ይቆጣዋል። እውነቴን ነው የምልህ በሀና አይደለም እኔ እሱን ማጣት የጀመርኩት በሀና የደረሰብኝ ጎዳና መውጣቴ ነው ብሎ እሲርም ለተምቹ ይነግረዋል። ኤላ ግን በጣም ስስ ነው፣ ይሄንን ነገር መቋቋም አይችልም በማለት እሲርም ለተምቹ ይነግረዋል። ተምቹም እጁን ያጨበጭብና በጣም ጎበዝ ተናግረህ ሞተሃል አይደል ብሎ ተምቹም ለእሲር ይነግረዋል። እሲርም እንግዲህ አስበኸዋል በእዝራ ቦታ እኔ
በእዝራ ቦታ ኤልያስ ቢሆን ምን ያህል እንደሚጎዳ አስበኸዋል? እያለ አሲርም ለተምቹ ይነግረዋል። አንተም ብትሆን ሰው ማጣት ማጣት ነው። ቢያንስ እንኳን አንተ በሱ ቦታ ሆነህ ቢሆን ኖሮ አንዳችሁ እንኳን ጤነኛ ትሆኑ ነበር እያለ እንግዲህ ተምቹ በአሲር ይናደድበታል። አሳልፈህ ለምንድን ነው ለሰው የምትከራከረው? አንተስ ቢሆን ሀኒን ተወዳት የለም እያለ የራስህን ውዴታና ፍቅር ደብቀህ ለምን ስለ ሰው ትከራከራለህ? ለምን አንተ ስሜትህን አትነግራትም? እያለ ተምቹም ለጓደኛው ይናደድበታል። እናም ይሄንን ተባብለው በቃ እኔ የሆነ ቦታ ደርሼ ልመጣ ነው ብሎ ተምቹም ሊሄድ ብድግ ይላል። ቆይ ግን አንተ የሆነ ቦታ ሁሌም እሄዳለሁ የምትለው ወዴት እየሄድክ ነው? ብሎ አሲር ተምቹን ይጠይቀዋል። ተምቹም ምን አገባህ ብሎ ካጠገቡ ጥሎት ይሄዳል። እነሱም ሁለቱም አሲርም ተነስቶ ካጠገቡ ይሄዳል ማለት ነው። እንግዲህ ሜላትን ልትጠራት መታለች ማለት ነው። ሜላትና እርግብ ተሰብስበው ቁጭ ብለው ቆይ ግን ምን ሆናችሁ ነው? ሜሮንንና እርግብን ሜላት ትጠይቃቸዋለች። ምን ሆናችሁ ነው? ሁለታችሁም እኮ እንደዚህ አስተያየታችሁ ትክክል አይደለም በማለት ሜሮን እርግብን ትጠይቅም ሜላት ሜሮንንና እርግብን ትጠይቃቸዋለች። እስኪ ሜሮን አንቺ ንገሪኝ ምን ሆናችሁ ነው? በማለት ሜሮን ትጠይቃቸዋለች ማለት ነው። እንግዲህ ስለተኮራረፉ አስተያየታቸው ስላማራት ሜላት ትጠይቃቸዋለች። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።